የጨቅላ ህጻናት ቢጫ መሆን በጣም የተለመደና ብዙ ወላጆችን የሚያስጨንቅ የህመም አይነት ነው። በዚህ ቪዲዮ የጨቅላ ህጻናት ቢጫ መሆን መንስኤዎቹን እንዲሁም ደግሞ ሁል ጊዜ መታከም አለበት ወይ የሚለውን እዛ በተጨማሪ ደግሞ ምን አይነት የህክምና አማራጮች አሉት የሚለውን በዝርዝር የምናወራ ነው። ሰላም ጤና ይስጥልኝ። ዶክተር ናትናኤል ክፍሌ ነኝ በዶክተር ሳሊያንስ ጀነራል ሆስፒታል የህፃናትና ታዳጊዎች ስፔሻሊስት ሐኪም። የጨቅላ ህጻናት ቢጫ መሆን እንደነገርኳችሁ በጣም ብዙ ጊዜ የሚከሰት የህመም አይነት ሲሆን በዋነኝነት ሁለት መንስኤዎች ይኖሩታል። ይህንንም በህክምናው ፊዚዮሎጂክ እና ፓቶሎጂክ የምንለው ሲሆን በጣም የተለመደው ፊዚዮሎጂክ የምንለው ወይንም ደግሞ ኖርማል የሆነው የህፃናት ቢጫ መሆን ነው። ብዙ ጊዜ ይሄኛው አይነት ከ24 ሰዓት በኋላ የሚከሰት እንዲሁም ደግሞ የተለያዩ ቢጫ የሚያደርግ ንጥረ ነገር መጠንን በመለካት የምናያቸው ከህመም ካለው ወይንም ደግሞ ፓቶሎጂክ ከምንለው የቢጫ መሆን የምንለይባቸው መንገዶች ይኖራሉ። የጨቅላ ህፃናት ቢጫ መሆን የተለያዩ መንስኤዎች ሲኖሩት ያለ እድሜያቸው የተወለዱ ህፃናት፣ የወላጅና የልጆች የደም አይነት መለያየት፣ ከዛ በተጨማሪ ደግሞ የተለያዩ ከእናት ወደ ልጅ የሚተላለፉ ኢንፌክሽኖች፣ የእናት ጡት ወተት ማነስ ሲኖራቸው እንዲሁም ደግሞ የእናቶች ላይ የሚከሰቱ የተለያዩ ክሮኒክ ህመም የምንላቸው እንደ ስኳር አይነት ህመሞችም የዚህ መንስኤ ሊሆኑ ይችላል። ስለዚህ ወላጆች የጨቅላ ህፃናት ላይ ቢጫ የመሆን አይነት ምልክት ካያችሁ በቶሎ ወደ ህክምና ተቋም በመሄድ መጠኑን በማወቅ የሚቀጥሉትን ህክምናዎች ማድረግ ያስፈልጋል ማለት ነው።